መልእክተ ቅዱስ ፓትርያርክ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በሀገር ውስጥና በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ የሰውን ወገን ለማዳን የልጁ ማደሪያ ትሆን ዘንድ ድንግል ማርያምን የመረጠ መፍቀሬ ሰብእ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት ጾመ ማርያም አደረሰን አደረሳችሁ። ከወደዳችሁኝ ትእዛዜን ጠብቁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 15። ፍቅር የሕያዋን አካል ረቂቅ መገናኛ ነው። ሕያዋን አካላት በውጫዊ ግዙፍ አካላቸው በተወሰኑ ጊዜያትና ቦታ ይገናኛሉ። ስለ ጋራ ጉዳያቸውም በጋራ ይመክራሉ፣ ይበልጥም ይቀራረባሉ። ይሁንና የሕያዋን አካል ግንኙነት በአካል በጊዜና በቦታ ብቻ የተወሰነ አይደለም። በፍቅረ መንፈስ ተገናኝተውም ይግባባሉ። ከአካላዊ ግንኙነት በላይ የበለጠ ይኸው ፍቅር መንፈስ ነው። ከዚህ አንጻር እግዚአብሔርንም ማግኘት የምንችለው በዚሁ ፍቅረ መንፈስ ሆነን በእምነት ዓይን ነው። ይህም ሆኖ ሐዋርያቱ ቅዱስ ዮሐንስ በመልእክቱ በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል በማለት ያስተምረናል። አንደኛ ዮሐንስ ወንጌል ምዕራፍ 4 ከቁጥር 16። ይህም ማለት ከእሱ ጋር በፍቅር ስንገናኝ እሱም በእኛ እኛም በእሱ የመኖር እውነት ይፈጠራል ማለት ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት ጌታችን አፍቅሮ ለእግዚአብሔር አምላክህን እግዚአብሔር ውደድ በማለት በፍጹም ልባችን እንድንወደው እንደዚሁም ራሳችንን በምንወድበት መጠን እርስ በእርሳችን እንድንዋደድ ማዘዙን እናውቃለን። የመውደዳችን መለኪያ ሚዛንና መገለጫ ምልክትም ትእዛዙን ማክበርና መጠበቅ እንደሆነ ብትወዱኝስ ትእዛዜን ጠብቁ በማለት አስተምሮናል። ከዚህ አኳያ ጌታን መውደድ ማለት ትእዛዙን በመጠበቅ የሚገለጽ ግዙፍ ነገር እንጂ ምናባዊና የማይታይ ድብብቆች ነገር አይደለም ማለት ነው። ጌታችንን የመውደድ ነገር ትእዛዙን በመጠበቅ የሚገለጽ ከሆነ ትእዛዙ ምንድን ነው የሚለውን ማየት አስፈላጊ ይሆናል። ትእዛዙን በጥቅል ስናይ እግዚአብሔርንና ባልንጀራህን በመውደድ እንደሚጠቃለል ራሱ ጌታችን አስገንዝቦናል። በተለይም ባልንጀራችንን ላይ የምንከተለው መውደድ ከላይ እንደተገለጸው እንደ ራስ አድርገህ ውደድ ተብሎ በግልጽ ተቀምጧል። የሰው ባልንጀራ እነማን ናቸው? በሕይወት ያሉት ናቸው ወይስ የሞቱት? ወገን ዘመድ ወይስ የሰው ወገን በሙሉ የሚለውን ማወቅ አስፈላጊ ነው። ጌታችን ነገሩን በዚህ ደረጃ ለያይቶ አላስቀመጠውም። ለምን ይባል ባልንጀራ ማለት የተወሰነ የማህበረሰብ ወገን የሚያሳይ ሳይሆን መላውን የሰው ወገን የሚገልጽ በመሆኑ እንደዚሁም የሞቱም ሆኑ ያለነው ሁላችንም በእሱ ፊት ሕያዋን እርስ በእርሳችን ባልንጀሮች መሆናችንን ነው። በመሆኑም መዋደዳችንም ሆነ መከባበራችን በሕይወተ ሥጋ ሳለን ብቻ ሳይሆን ከዚያም በኋላ እስከ በሌለው ዕድሜ በመሆኑ ጌታችን በጊዜ በቦታና በከፊል ለይቶ አላስቀመጠውም። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናትና ምዕመን ከነሐሴ 1 ቀን ጀምሮ ለ15 ቀናት የምንጾመው የጾመ ማርያም መነሻ ምክንያቱ የእግዚአብሔር ትእዛዝና ፍቅር ነው። እግዚአብሔር ሰውን በአጠቃላይ በተለይም ደግሞ እንደ ፈቃዱ የኖሩ ቅዱሳንን እንድናከብር አዞናል። ከቅዱሳን ፍጥረታት መካከል ደግሞ ቅድስት ማርያምን የመጀመሪያው ደረጃ ትይዛለች። ይህም በመሆኑ ከፍጥረት ወገን ከእሷ ክብር የሚደርስ ባለመኖሩ ከሁሉም አብልጠን እናከብራታለን። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዚህ ደረጃ የድንግል ማርያምን ክብር ስትገልጽ ከእግዚአብሔርና ለባሰያን እግዚአብሔር ከሆኑ ቀደምት አበው ተምራ ነው። በ4ኛው መቶ ክፍለ ዘመን የነበረው ዕውቁ ቅዱስና ዓለም አቀፋዊ አባት ቅዱስ ኤፍሬም የድንግል ማርያምን ክብር ቅድስናና ልዕልና ሲናገር እሷ ከኪሩቤል ትበልጣለች፣ ከሱራፌልም ትልቃለች፣ ከቅድስት ሥላሴ አንዱ ለሆነው ታቦት ወይም ማደሪያ ሆናለች በማለት አስተምሮናል። በመሆኑም ለስሟ መታሰቢያ በሆነው በዚህ ጾም ድንግል ማርያምን በዚህ ደረጃ ስናከብር ትእዛዙን እንጠብቃለን። ትእዛዙን በመጠበቃችን ደግሞ እሱን መውደዳችንን እናረጋግጣለን። እኛ ድንግል ማርያምን እንድንወዳት እናታችሁ ብሎ እንዳዘዘ እሷም ልትወደን ልጆችሽ ተብላ ታዛለችና ስለኛ ትጸልይልናለች። በጸሎቷም ከመከራ ትታደገናለች። በአጠቃላይ በእግዚአብሔር በቅዱሳንና በእኛ መካከል ያለው ግንኙነት በዚህ ትእዛዝና ፍቅር በትዕይንተ ዓለም ባለች ቤተ ክርስቲያን ዘንድ የተሳሰረ ነው።
ስለሆነም በዚህ የጾመ ፍልሰታ ለማርያም ሱባኤ የተራቡትን በመመገብ የታረዙትን በማልበስ የተጣሉትን በማስታረቅ የታመሙትንና የታሰሩትን በመጠየቅ ቅዱስ ቁርባኑን በመቀበልና ለኃጢአታችን የንስሐ ስርየት በመለመን ሱባኤውን እናሳልፍ ይገባል። በመጨረሻም ሀገራችንም ሆነ በዓለም ዙሪያ ከባድ ስጋት የሆነውን የፍጥረት አውዳሚ ጦርነትን በመለኮታዊ ጥበቡና ስልጣኑ እንዲያስቆምልን በቅን ልቡና በትሑት ስብዕና ሆነን እግዚአብሔርን በዚህ ሱባኤ እንድንጠይቀው አደራ ጭምር አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። የተባረከና የተቀደሰ ጾም ያደርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብዓት ለእግዚአብሔር አሜን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ